መጀመሪያ እንዳሸነፍ እሷ ናት ልብ ሰጥሳ ለኔ ወድ እግዚአብሔር ያክብርልኝ። እውነት በዚህ አጋጣሚ ከዛ አሁን መጨረሻ ላይ ነው የመጣው ፍቅር ኤአር ደግሞ የእናቷ ልጅ እሷ ማርያምን ነው የምላችሁ። እነሱ መጥተው ሁለቴ እንዳሸንፍ አድርገውኛል። ሁላችንም ብንሆን ታሸንፊ ነበር። ከዚህም በላይ በላይ ችግር የለም። እንዲዋት ነው እንጂ ገዝታ አበባ ይሰጥላት ብሎ ወረደች። አንዳንድ ጊዜ ሳልፈለኩት ማለት ሆነ ቤት ዝም ብዬ ትሰጥ ይሰጥልኛል፣ ግን ተፈለኩት አይሰጥም። ሩታና እንትና አሁን በቅርብ ጊዜ ታርቀው ሰርጋቸው ይደገሳን ብሎ መጣሉ። ማሬ አሉ ሰማን ሰርግ ነው ሀዲ የሚደገሰው። ማሬ አብርሽና ሩታ ይጋቡ ተጋብቶም ወልዲዋል እኮ አሁን እንጂ እንደ አዲስ ሊጋቡ በቅርብ ጠብቁ ብሏና አሉ። እኔ መግቢያውን ብቻ ነው አይቼ የመጣሁት፣ ሌላ ነገር እንዲሆን አውቀው እንዲሁ ብዬ መግቢያው ብቻ አንብቤ ነው የወጣሁት እንጂ እኔ ደስ አይለኝ። አውቅሩ በግድ ይሆናል እንግዲህ አለ። በቃ ግዴታም ቢሆን አጋባቸዋለሁ፣ ሁለታቸው አንድ ላይ ነው የሚሆኑት አላሉ። እንዲህ እያለ እንትን ይበሉ ቆልሉ። እንግዲህ እሷ የምትፈልገው እሱ ነው። ማሬ እንዴት ነሽ? ይቅርታ እሱ ጋር መምጣት የለባትም። የድሮውን ቪዲዮ አይተሽ አሁን ላይ ስታይ እንዲያው በጣም ያስጠላሽ፣ ውድቅ አይልብሽም? በጣም ነው የሚያቅለሸልሸኝ። እንደዚህ ሰውዬ ያቅለሸለሸኝ የለም ማሬ። ቅለሽለሽለሽለሽን አደረኩት። እንዴት እንዳስጠል። ለዚህ ነው ዋጋ የከፈልኩለት፣ ለዚህ ነው ሃይማኖቴን ያሰደብኩት፣ ለዚህ ሰው ነው ራሴን ያቋሸሽኩት፣ ቤተሰብ ጋራ ሰው ጋራ የተረጋገጥኩት፣ ልጄን ያሰደብኩት ብዬ ነው የምናድደው ማሬ። ስንት ተረገጥን፣ ስንት ተማስተዘር መንዘራችን እስተወለደቻችን እናታችን። አሁን ሲጋቡ እንኳን የተረገጥነው መረገጥ ትላልቅ ሚዲያ ላይ ትላልቅ ማርያምን በፋሲካ በበዓሉ ምድር በእኛ በክርስቲያኖቹ በጾሙ ሰዓት ተድረው ስንት ተባልነ፣ ስንት ተሰደብነ፣ ስንት ተቋሸሽነ። እውነት እንደኛ የተሰደበ ሰው አለ እንዴ? እንደኛ የተረገጣለ እንዴ? ታምስት መጫና ነሳሽም እስተምን የማንም ጓጉለት እየመጣ ሲሰርበን ትልልቅ ቲክቶከሮች ስማችንን ሲያነሱ ራያ ነኝ ስለ ራያ እንዳት ሁለተኛ እያሉ ራያ ነኝ እንዳት እንዳንቺ አይነት ራያ አልተፈጠረም ሁላ ተብያለሁ ማሬ። አገር ሁላ ለመቀማቱ እስክደረስ ድረስ ነው። ግን ሰውዬው ቆሻሻ በጣም የወረደ በጣም ባለጌ ነው። እሱ ምን አይነት መልስ ሰጠን? የድሮቹን ኦጀንሶች አልፈልግም የሚል መልስ ሰጠን። መጨረሻ የኛ መጽዋት ነው ብቻ ሆነልን። ወላሂ አንዳንድ ሰው እኮ አዳምጪ ማሬ ልንገርሽ፣ ምናል አንዳንድ ሰው ምን መሰለሽ ማሬ፣ አንዳንድ ሰው መረማመጃ መሰቃቃያ መሰላል ያደረግሽና ገፍትሮ መጣል ይፈልጋል። አንቺን ገባሽ ውዴ? እሱ ደግሞ በጣም ባለዬ ነው፣ በጣም የወረደ ከአንድ ዩቱበር የማይጠበቅ ቆሻሻ ነው። ግን ችግር የለውም፣ ሁሉም የጊዜ ጉዳይ ነው እንጂ የሆነ ሰዓት ላይ የሆነ ነገር እንደሚፈጠር አልጠራጠርም። ብቻ እግዚአብሔር ሁሉንም በየስራው ይሰጣል። ያው ሳይዘራውን ነው የሚያይደው እኮ በዚህ የሚመስለኝና ያንን ቪዲዮ አይቼ አሁን ላይ ሳየው በጣም ራሴን እጠላዋለሁ። እንኳን አንቺ እሱን ለሱ ነው ወይ የተሰደብኩለት፣ ለሱ ነው ወይ የተዋረርንለት፣ ለሱ ነው ወይ ቪዲዮ ውስጥ የሚለቀቅ ጥድፍ የሚያደርግን። ስንት እንኳን መዲያሞች ሲጠሩን ተሰራችን እየወጣን ስንት ነገርን ያክሰራው፣ ስንት ነገር ተብያለ። በቤት ግጭት እየፈጠርኩ ወላሂ ታላቅ እህቴ ጋራ ገጥም ያለው አስብ እንግዲህ ስንቱ ጋር ተንረጋገጥ መጨረሻው እነሱ ሰብስበውን ስንት ምንወትይቸው እህቶቻችን ጋር አለያየና አሁን ላይ በእነሱ ምክንያት ተዘዋዝዋር አሁን ብርጭቅጭቅ አለ። ሲያስጠላ ወሬ ብቻ ሆነን ቀረ እዛም ቤት። እኔ ደግሞ ምን ጠላሁ ባለማተብ ጠላሽም ወደድሽም ማሬ። እነሱ አሁን በኋላ ከይርማ መጡ ጥሩም ነገር ለቀቁ ሞኝም ነገር በቃ አክትፍ ብለን ለምንኛ እንተዋቸው? ለምንኛ እንዋራን? እኔ ራሱ እኮ አላያቸውም ማሬ፣ እኔ አላያቸውም እኮ ተቆራርጡም ሲመጣ ሀያ ሚውት ይዛል። ሚውት እያልሽ ሀሳብሽን ተናገሪ። እኛ እኮ የማንም የዩቱበር መሳቂያና መሳለቂያ ሆን እንጂ እኮ ተደማጭነት እኮ የለንም። አዲያምጠው እኮ ተግባራዊ ውለው ታያውቁ። ለምንድን ነው እኛ የምንበጠረቀው እየወጣን ጥላት የሚስቅም? እኔ አላወራም። እኔ ካሁን በኋላ አላወራም ማሬ። ካሁን በኋላ እኔ ስለ ራሴ ነው የማወራው። ስንት ሀሳብ አለ። ቆይ ባሌ ላሳይሽ ማሬ፣ ቆይ ባሌ ላሳይሽማ። እኔ ባላለኝ ካሁን በኋላ ልንገራችሁ እውነታውን በቃ እኔ ውስጥ የተቃጥሎ ነው። እኔ